ሰላም ዛሬ የምናወራው በኢትዮጵያ ውስጥ እየኖራችሁ ማድረግ ወይም መጨነቅ የሌለባችሁ 5 ነገሮች ናቸው። አንደኛ በምትሰራው ስራ አለማፈር ወይም በምትሰሪው ስራ አለማፈር ነው። በምትሰሩበት ስራ የመንግስት ሊሆን ይችላል ወይም የግል ሊሆን ይችላል። በምንም አይነት ስራ ተሰማርታችሁ የምትሰሩ ሰዎች እባካችሁ በምትሰሩት ስራ አትፈሩ። በምትሰሩት ስራ ካፈራችሁ ምንም አይነት ውጤታማ አትሆኑም ወይም ለነገ ስኬታማ ላትሆኑ የምትችሉበት እድል በጣም ሰፊ ነው። ስለዛ እባካችሁን በምትሰሩበት ስራ አትፈሩ። ማንም ሰው ወይም የእናንተን እድል ያላገኘ ሰው በጣም ብዙ አለና አትፈሩበት። እያመሰገናችሁ ወይም ከቀን በቀን የራሳችሁን ስኪል እያዳበራችሁ የሄዳችሁ ነገ ወደ ተሻለ ቦታ ወይም የተሻለ መንገድ ላይ መድረስ ነው እንጂ ዛሬ ካፈርንበት ምንም አይነት ለውጥ እንደማይመጣ እያወቅን ባለንበት ስራ ተሰማርተን ጠንካራ ሆነን ሰርተን ነገ መለወጥ እንዳለብን እያወቅን ቀናችንን መጀመር አለብን ብዬ አስባለሁኝ። በዚህ ሰዓት ኢትዮጵያ ውስጥ ሊያሳፍሩ የሚችሉ ስራዎች ወደ ውጭ ሀገር ተኪዶ የሚሰራ ስራ ቢሆኑ ለምሳሌ እንደ ጽዳት ስራ አይነት ኢትዮጵያ ውስጥ አብዛኛው ወይም ተመርቆ ለወጣ ሰው እንደ ፓርት ታይም ስራ ራሱ ለመስራት በጣም የሚከብደው ሰው ሊሆን ይችላል። ለምን እንደዚህ ተምሬ እንደዚህ አድጌ ይሄ ስራ ቦታ ወይም ይሄ ቦታ አይገባኝም ብሎ ለሚያስብ ሰው እዚህ ውጭ ሀገር መጣው ለሚሰሩ ሰዎች ግን ያ ስራ የመጀመሪያው ስራ እድል ነው። ያንን ስራ ይሰራሉ። ያንን ስራ የሚሰሩበት ምክንያት ደግሞ ውጪ ስለሆነ ገቢውም አሪፍ ስለሆነ እንደዛ ብለው ስለሚያስቡ ይሆናል። ግን አንድ ነገር ከሀገራችን ካልጀመርን በፍጹም ወደ ውጭ ሀገር ሲመጣ በጣም እንደሚከብድ ወይም ደግሞ ኢቭን ለመቀበል ራሱን ሊከብድ እንደሚችል ማወቅ አለብን። ስለዛ እባካችሁን በምትሰሩበት ስራ አትፈሩ። ሲሆን ስኪላችሁን በጣም እያዳበራችሁ ራሳችሁ ላይ በጣም እየሰራችሁ ነገ ወደ ተሻለ ቦታ መድረስ ነው እንጂ በፍጹም ማፈር እንደሌለባችሁ እመክራለሁኝ። ስለዛ አንደኛው እሱ ነው። ሁለተኛው ነገር ደግሞ የሚሆነው ህይወታችንን በሶሻል ሚዲያ ካለ ህዝብ ጋር ወይም ሶሻል ሚዲያ ላይ ካሉ ኢንፍሉዌንሰሮች ጋር አለማወዳደር ነው። ስፔሻሊ አሁን ኢትዮጵያ ውስጥ ሶሻል ሚዲያ በጣም ትልቅ እንደ መርሃ ግብር ተደርጎ የሚወሰድ አንዱ ትልቁ ፕላትፎርም ነው። ከቀን በቀን የምናያቸው ነገሮች ራሳችን ላይ ወይም ከራሳችን ጋር ለማወዳደር ከራሳችን ህይወት ጋር ለማወዳደር በጣም ተጽዕኖ ይፈጥርብናል። ስለዛ አንደኛው ነገር በተቻላችሁ አቅም ህይወታችሁን ከሶሻል ሚዲያ ካለ ሰው ጋር አለማወዳደር ነው። ያኛው ሰው ራሱን ትልቅ ሪስክ ወስዶ ነው ሶሻል ሚዲያ ላይ የቀረበው። ህይወቱን ሙሉ ለሙሉ ምንም ነገር ሳይደብቅ ወደ ሶሻል ሚዲያ አውጥቶ ምንም የግል የሚለው ነገር ሳይኖር ነው ወደ ውጭ አውጥቶ እያሳየን ያለው። ለዛም እነሱ ገቢያቸው ለየት ሊል ይችላል። አንድ ሰው እንደ መንግስት ሰራተኛ ወይም እንደ ተደብቆ ለሚኖር ሰው ገቢያችን ትንሽ ሊሆን ይችላል ከነሱ አንፃር። ስለዛ የራሳችን ገቢ ከነሱ ጋር ለማወዳደር ወይም ደግሞ እነሱ የሚያደርጉትን ትላልቅ ነገር እንደዚህ በህይወት ሊያታልል የሚችል ነገር ወይም ትልቅ መስሎ ለሚታየን ነገር እንዳለ ከኛ ህይወት ጋር ምንም ነገር ማወዳደር እንደሌለብን። ለምሳሌ በትንሹ እንደ ስልክ ለምሳሌ አሁን በዚህ ሰዓት
ሁሉም ሰው ወደ አሪፍ ስልክ መቀየር ይፈልጋል፣ ወይም ደግሞ አሪፍ ስልክ፣ አሪፍ ፎቶ ወይም ደግሞ ትላልቅ ቦታ ገብቶ መዝናናት። ይሄ ነገር ትላልቅ መሰረታዊ መስሎ ለሚታየን ነገሮች እንዳለ መታየት እንደሌለበት ወይም ትልቅ ነገር እንዳልሆነ ማወቅ አለብን። ኦፍኮርስ ላይክ በአመት አንዴ ልናደርገው እንችላለን ትላልቅ ቦታ ወጠን ለመዝናናት ወይም አንዳንድ ነገሮችን ለራሳችን መግዛት። ይሄ ችግር የለውም ቢደረግ፣ ግን እነሱ አረጉት ብለን ወይም እነሱ ይሄን ነገር አድርገዋል ብለን እኛ ማድረግ እንደሌለብን እመክራለሁኝ። ሌላኛው ሶስተኛ ነገር ደግሞ ወደ ጋብቻ ለመግባት አለመቸኮል ነው። ለምን እንደሆነ ባይገባኝም በዚህ ሰዓት ጋብቻ እንደ ትሬንድ ተደርጎ እየተወሰደ ነው። ወይም ማንም ሰው ሶሻል ሚዲያ ላይ ስላየ ብቻ እነሱም ካላረኩኝ ወይም ደግሞ እኔ ቤተሰብ ማፍራት አለብኝ ብሎ ማድረግ ወይም እያረገ ነው ብዬ ነው የማምነው። ለምን እንደሆነ ባይገባኝም ግን ጋብቻ የሚሮጥበት ነገር አይደለም። በህይወታችን ስንኖር በጣም ትንሽ እድሜ ነው ትንሽ የምንሆነው ወይም ደግሞ ይሄ ላይፍን ልናሳልፍ የምንችለው። በጣም ረጅሙን ዓመታችን ግን የምናሳልፈው ከቤተሰብ ጋር ነው ወይም ደግሞ ከጋብቻ አጋራችን እና ከልጆቻችን ጋር ነው። ያንን ለማድረግ መቸኮል ያለብን አይመስለኝም። አንድ ነገር በጣም ማምነው በዚህ ሰዓት ስፔሻሊ ለራሳችን ሳንሆን ወይም ደግሞ ራሳችንን ከሆነ ነገር ሳናወጣ እንዴት ሌላ ፍጡር ወደ ምድር ለማምጣት የምናደርገው ነገር በፍጹም 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 አይገባኝም። በዚህ ሰዓት ለእኔ እንደማስበው ሁላችንም መስራት ያለብን ትልቁ ነገር ራሳችን ላይ ነው ብዬ ነው የማስበው። መጀመሪያ ራሳችን በሁሉም ነገር ሬዲ መሆን አለብን። ቤተሰብ ወይም ጋብቻ ውስጥ ለመግባት ሜንታሊ፣ ፋይናንሻሊ፣ ኢሞሽናሊ ሬዲ መሆን አለብን ብዬ ነው የማስበው። ከምንም 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 በላይ ፋይናንሻሊ ሬዲ መሆን አለብን ብዬ ነው የማስበው። እና ለምን ይሄ ዓለም እየሄደ ያለው ወይም ደግሞ እየሄደችበት ያለችው መንገድ እንደ ድሮ በቀላሉ ሁሉ ነገር አርቺቭ ወይም ደግሞ መደረግ የሚችልበት ነገር አይደለም። ሁሉም ነገር ወደ 2 ወደ 3 እጥፍ በጣም ሃርድ ሆኗል ወይም ደግሞ ከባድ ሆኗል። ስለዛ ራሳችን ላይ ሳንሰራ ሌላ ሰው ወይም ደግሞ ሌላ ፍጡር ወደ ምድር ለማምጣት ባይቸኮል ወይም ደግሞ ጋብቻ አለመመስረት በራሳችን ላይ በጣም መስራት አለብን ብዬ ነው የማስበው። ኦፍኮርስ ድሮ ጋብቻ በ23 በ24 ዓመት የሚኮን ነው። አሁንም እንደዛ ነው። ግን እኔ እንደማስበው በ23 ወይም በ24 ዓመቶቻችን በዚህ ሰዓት በጣም ብዙ ነገር መሰራት እንዳለበት ብዬ ነው የማስበው። ቀላል አይደለም። ልጅን ለማምጣት በጣም በጣም ብዙ መታሰብ ያለበት ነገር ነው ብዬ ነው የማስበው። እና እባካችሁን ወደ ጋብቻ ከመግባታችሁ በፊት በጣም በጣም ብዙ ነገር ራሳችሁ ላይ ጥያቄ መስርቱ። ዝግጁ ነኝ ወይ ለሜንታል፣ ለፊዚካል ወይም ደግሞ ለኢሞሽናል ወይም ደግሞ ለፋይናንሻሊ ሬዲ ነኝ ወይ ብላችሁ መጠየቅ አለባችሁ። በጣም ህይወት በጣም በጣም እየከበደ ነው።
ብዬ ነው የማስበው። ስለዛ ወደ ጋብቻ ለመሮጥ ባንቸኩል በጣም አሪፍ ነው ብዬ አስባለሁ። ሌላኛው ደግሞ ወይም አራተኛው ደግሞ ፈጣን የሆነች ህይወት እንዳያታለን ብዬ ነው የማስበው። ፈጣን የሆነች ህይወት ማለት ወይም በእንግሊዝኛው ፋስት ፔስድ የሆነ ወይም ደግሞ ፋስት ላይፍ የሆነ ህይወት እንዳያታላችሁ ብዬ ነው የማስበው። ምን ማለት ነው? ህይወታችን ውስጥ እየኖርን ከቲኔጅ እድሜ በኋላ የምናሳልፈው ህይወት ወይም ደግሞ ይቺ ሃይ ስኩል ሚን ኮሌጅ ላይፍ ከኮሌጅ ላይፍ ውስጥ ፋስት ላይፍ የምትባል ህይወት ትኖራለች እዛ ውስጥ። እሷ ነገር እንዳታታላችሁ። ያ ፋስት ላይፍ የሚሆነው እንደ ክለብ ወይም ደግሞ ወንድ ከሆንን እንደ ሴት፣ ሴት ከሆንን እንደ ወንድ የሚያታለን ነገር ሱስ፣ ሁሉም ነገር እንዳያታላችሁ ብዬ ነው የማስበው። በዛ ሰዓት ደግሞ ወይም ያቺ 2 ወይም 3 ዓመታት ያንን ላይፍ እያሳለፋችሁ ምንም ቢሆን ምንም የእድሜ ልክ አይነት ውሳኔ እንዳትወስኑ በዛች 3 ዓመት ውስጥ ወይም ደግሞ በዛች 2 ዓመት ውስጥ። ለምሳሌ በጣም በትንሹ ብወስደው ለምሳሌ አሁን እንደ በዛ ሰዓት ወይም በዛች 3 ዓመት በጣም ሊያታለን ይችላል ብዬ የማስበው በትንሹ እንደ መነቀስ ሊሆን ይችላል ወይም እንደ አሁን ፎር ኤግዛምፕል እንደ መነቀስን ብንወስድ በዛች 3 ዓመት ውስጥ ምንነቀሰው መነቀስ ያንን 3 ዓመት ያለን አመለካከት ነው። ወይም ደግሞ ያችን ፋስት ላይፍ የምናሳልፋትን ላይፍ ያለን አመለካከት ነው። ያ አመለካከት ወደ ከ5 ዓመት በኋላ ወይም ከ4 ዓመት በኋላ በፍጹም አንድ አይሆንም፣ የተለየ ነው የሚሆነው። ስለዛ በዛች 3 ዓመት ውስጥ የምንወስነው ውሳኔ ፐርማነንት የሆነ ውሳኔዎች እንዳንወስን በዛች ለምሳሌ አሁን እርግዝና እንዳይፈጠር መጠንቀቅ ፐርማነንት ስለሚሆን ማለት የእድሜ ልክ ስለሚሆን በትንሹ እንደ መነቀስ ፐርማነንት ስለሚሆን ብቻ ወደፊት የዛሬ 4 ወይም 5 ዓመት እንዳይጎዳን ማድረግ አለብን። ወይም ደግሞ በዛሬ 4-5 ዓመታት ላይ ያለን ጭንቅላታችንን ወይም ደግሞ ያለን አስተሳሰብ በጣም ፕሮቴክት የሚያደርግ ወይም ደግሞ ትውስታ የማይፈጥርብን አይነት ነገር መሆን አለበት ብዬ ነው የማስበው። ለምን ያቺ ፋየር ኤጅ በጣም ወሳኝ ነው። ከቲኔጅ ፋየር ኤጅ ይልቅ ይሄኛው ፋስት ላይፍ የምናሳልፈው የዩኒቨርሲቲ ላይፍ በጣም ወሳኝ ነው ብዬ ነው የማስበው። ስለዛ እባካችሁ ምንም ብታረጉ ምንም በዛኛ እድሜ የእድሜ ልክ የሆነ ውሳኔ አለመወሰን ነው። ስለዛ አራተኛው ይሄ ነው። አራተኛው በጣም ወሳኝ የሆነ ነገር ነው። ይሄ ስፔሻሊ ላይክ በኢትዮጵያ ውስጥ እየኖርን መወሰን የሌለብን ነገር ነው። ለምን እንደ ሌላ ውጭ ሀገሮቶች ወይም ደግሞ እንደ የባህር ሀገሮች ከባህር ማዶ ሀገሮች ያሉት ሀገራት ድጋፍ አይኖረንም ወይ ከመንግስት ወይም ደግሞ ቴክኖሎጂ ሊኖረን ወይም ደግሞ የሚረዳ እንደ ቴራፒ ኦር ምንም አይነት ነገር የለም። አለ ግን ምንድነው ወይ ኤክስፐንሲቭ ነው ወይም ደግሞ በጣም ከባድ ነው ለማግኘት። ስለዛ ያችን ነገር ስናረግ በጣም መጠንቀቅ አለብን ብዬ ነው ማስበው። እንደ ኢትዮጵያዊ እንዳይቆጨን ሁሉም ነገር ነገ ሌላ ቀን ነው ብለን ማሰብ አለብን። ኦፍኮርስ በሰዓቱ ስትኖሩ ያቺ ሰዓት ወይም ያቺ ደቂቃ እንደ ዘለዓለም መስሎ ነው የሚታየን። ግን ኖ
ያቺን ቦታ የምታቆምበት ጊዜ ይኖራል። ያቺን ላይፍ የምታቆምበት ጊዜ ይኖራል። ልክ ሃይስኩል አልቆ እንደወጣን ሁላ ያቺን ላይፍም ታልቃለች። ልክ ከቤት ተመርቀን እንደወጣን የራሳችንን ቤት እንደያዝን ሁላ ያቺ ላይፍም ታልቃለች። ስለዛ እባካችሁን የምታደርጉትን ውሳኔ በጣም መጠንቀቅ አለባችሁ ብዬ ነው የማስበው። አመሻው ደግሞ የሰዎች ምን ይሉኛል ብሎ ህይወታችን ውስጥ ማድረግ የምንፈልገው ነገሮች እንዳለ አለማድረግ ነው። ይሄ በጣም 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 ሊጎዳን የሚችለው ነገር ዋነኛው ርዕስ ነው። ስፔሻሊ ኢትዮጵያ ውስጥ እየኖርን ይሄ ነገር ኦፍኮርስ በጣም የተለመደ ነገር ነው። ወይ ሰዎች ብቻ ሳይሆን ከቤተሰቦቻችን የሚጀምረው አይነት ነገር ነው። ቤተሰብ ምን ይለኛል፣ እህቴ ምን ይለኛል፣ እናቴ ምን ትለኛለች ብለን የምንጨነቅበት ብዙ ነገር ነው። ግን እራሳችሁ የምታውቁት ከሆነ ያ ነገር ፍሬ እንደሚያፈራ ካወቃችሁ ወይም ደግሞ በጣም ከብዙ ጥናት በኋላ ያ ርዕስ ፍሬ እንደሚያፈራ ካወቃችሁ ወይም ደግሞ ያ ስራ ፍሬ እንደሚያፈራ ካወቃችሁ በፍጹም 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 ማፈር የሌለባችሁ ወይም ደግሞ ሰው ምን ይለኛል ብላችሁ መጨነቅ እንደሌለባችሁ ብዬ አስባለሁ። ለምሳሌ በዚህ ሰዓት በጣም ብዙ ሰው ተቸግሯል ብዬ ማስበው እኔ ኢትዮጵያ ውስጥ ሶሻል ሚዲያ መጀመር እየፈለገ ሶሻል ሚዲያ አለመጀመር ነው። ወይም ደግሞ የሆነ ሱቅ መክፈት ፈልጎ ወይም የሆነ ቢዝነስ መክፈት ፈልጎ ሰው አይመጣልኝም፣ ሰው አይኖርም እያለው መጨነቅ ነው ብዬ ማስበው። ስለዛ ይሄ ሁሉ ነገር መቅረት እንዳለበት መቼም ውጤታማ ላያደርገን እንደሚችል እንደገና ደግሞ ጊዜው ገና ነው ብለን መጠበቅ እንደሌለብን ገና ነኝ ላይክ በዚህ ሰዓት ይሄ ለእኔ አይደለም ብለን መጨነቅ እንደሌለብን ማድረግ እንዳለብን እንደምታዩት ከሆነ ጊዜው ቆሞ እየጠበቀን አይደለም። 1 ዓመት በዚህ ሰዓት 1 ወር ሆኖ የሚታይበት ጊዜ ነው። ስለዛ ምንም አይነት ጊዜ እንደሌለ ሰዓቱ አሁን ነው ብዬ ነው የማስበው። ስለዛ የምትፈልጉትን ነገር ተነስታችሁ አርጎ በኋላ እንዳይቆጫችሁ። ምንም አይነት ስራ መስክ ሊሆን ይችላል። እባካችሁን ተነስታችሁ የምትፈልጉትን ነገር አርጉ ብዬ ነው የማስበው። ከዛ በተረፈ ለምታምኑት አምላክ መስጠት ነው። ቤተሰቦቻችሁ አብሯችሁ እንዲቆሙ መጠየቅ ወይም ደግሞ በሀሳብ እንዲያግዟችሁ ማድረግ ብዬ ነው የማስበው። እና በተረፈ ለዛሬ ያለኝ 5 ዋና ዋና ነጥቦች ይህን ይመስላሉ። ሀሳብ አስተያየታችሁን በሀሳብ መስጫ ጻፉልኝ ምን እንደምታስቡ። አመሰግናለሁ።